ቆንጆ እንኳን ተመለስክልኝ በኢየሱስ ስም። እግዚአብሔር ያክብር። እግዚአብሔር አብርሽ ቀፋት እንጂ በጣም ቀፋት እንጂ በኢየሱስ ስም ቀፋት እንጂ ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ። እግዚአብሔር እንኳን ወደ ቀልብ መለሰ። ከእህት ቤት በጣም ጊዜ እኔ ቤት ይረፋለሁ። ቤት ይሰራል ነው። ሰላም ወዴ እንዴት ናችሁ? ደርቢ እንዴት ነህ? እንኳን ደስ አለሽ። እንኳን አብረን ተሳለሽ። ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ አብረሽ። ተመስገን ነው በጣም አብርሽ። ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ይመስገን እንጂ እንዴ ነው የሚያወራው። አወራት አብርሃም ነው እኔን አይደለም ሄርሚ የሚላ ነው ያለው። በደንብ አወራት ወደ ቀልቡ ተመለስክ ማለት ነው። ሰማኛ አብርሃም እሷ ናት። ይኸውልሽ ሄርሚላ እንዴት መሰላችሁ ይሄ የመጣሁት ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኩ። እልልልልል ቼፕ አርጉታ እንዴ ሞቅ አርጉት። እሺ በጣም ነው ደስ ያለኝ። በእውነት በጣም ነው ደስ ያለኝ። ትናንትና እንግዲህ ቪዲዮ ላይ እንዴት ተመለከታችሁት? ዳኒ ይዞት ሊሄድ እያለ ነበረ የተቋረጠው ማለት ነው። ያኔ ይዞት የሄደ ነገር ግን ሀብሉም አልወጣም፣ ከቤተሰቦቹም አልተገናኘም፣ መጣችብኝ አልመጣችብኝ እያለ ነበረ ቪዲዮ የተቋረጠው ማለት ነው። ዛሬ ግን በጣም ደስ ብሎኛል። ከምር በጣም ነው ደስ ያለ ሄደውን ብላችሁ እኔ ዳኒን እጠላዋለሁኝ። በቃ ተንኮል ቢጤ ስለሚያስብ ተንኮለኛ ስለሆነ ዳኒን እጠላዋለሁ። ምንም እንኳ አሁን ከስር ያሰበውን እኔ ባላቅም ሌላ ያሰበው ነገር ሊኖርም ላይኖርም ይችላል። ነገር ግን እንደዚህ ብሎ እሱን ማየት አልችልም። አይን እያየ ሲሞት ስም አልለውም ብሎ አሁን በዚህ ሰዓት ላይ ከአብርሃም ጎን መሆኑ በጣም የሚያስደስትና ደግሞ ጀግና ያልኩበት ምክንያት ትናንትና ወንድሙ እንደዛ አልችል ብሎ ሲልፈሰፈስ ትቶት የሄደውን ወንድሙ ማለት ነው እሱ በምን አይነት ፍጥነት በምን አይነት ደግሞ እሷን እንዳሳመናት ማለት ነው። ዳኒ እኮ በጣም ጎበዝ ነው። ማርያምን በጣም ጎበዝ ነው ዳኒ። ከነሱ ጋር እየሰራም እያለ ለራሱ ከነሩታ ጋር አይዲያ የሚያመጣላቸው እሱ ነው። በቃ የሚያስመስለው እሱ ነው። እኔ ሞቻለሁ እንዳንተ ለሄርሜላ ቀለበት እስከምታደርግላት ድረስ እኔ ሞቻለሁ። ቀለበቱን አውጥተህ ሩታ ታደርጋለህ እያለ እራሱ ሲያስመስል እውነት አስመስሎ ነበረ ሲደርቅ የነበረው ማለት ነው። እና እነሱ ጋርም ሲሰራ ይችላል። አሁንም በቃችሁኝ ከህይወቴ ውጡልኝ ካለችው በኋላ እንግዲህ ወደ አብርሃም መጥቶ እሱም ሜሮንም መታ አብርሃም ጋር መጥተው እነሱ ጋራ መስራት ጀምረዋል። ያኔ ከጀመሩ ጀምሮ ግን እስካሁን ድረስ እንግዲህ ተንኮል ቢጤውን አልጀመረም። ከዚህ በኋላ ይጀምር ብቻ አላወኩለትም። ግን በጣም ደስ ያለ ነገር ቢኖር ወይኔ አብርሃም ከስራቱ ተፈታ። አብርሃምን ማንም ደፍሮ ሊያወልቅለት ያልቻለውን መስቀል ሀብል ማለት ነው ይቅርታ፣ ሀብሉን አውጥቶ ማለት ነው ለእኔ ልልበሰው ብሎ የራሱን መስቀል አስቀምጦ የራሱን መስቀል የነበረውን አስቀምጦ ያቺ ምስር ድግምታ የሚያስደገመችበትን ግን ሀብል አወጣው። ሲያወጣው ለጊዜው ወደ ራሱ አልተመለሰም። ያኔ እንደምታዩት ነው። አሁንም እንደደነዘዘ ነው። ነገር ግን እያደር የስለ ልቦና ነው የሚባሉት የስለ ልቦና መምህራኖችን እንደዚህ ስለ ልቦና ምክር መሰጠት መቻል አለበት። ጸበል መሄድ አለበት። ብቻውን የተወሰነ ጊዜ ጸጥ ያለ ቦታ ራሱን የሚያዳምጥበት ቦታ ማግኘት አለበት። የዛኔ ነው ወደ ራሱ የሚመለሰው እንጂ በአንዴ እንደዚህ ሆን ብሎ እንደዚህ በደቂቃ ወደ ራሱ አይመለስም ማለት ነው። ግን በጣም ጀግና ነህ በእውነት ዳኒ፣ በጣም ትችላለህ። ለዚህ ያበቃኸው አንተ ነህ። ከስራት ያስፈታኸው አንተ ነህ። ከእግዚአብሔር በታች ደግሞ ነገ ወደ ራሱ እንደሚመለስ እርግጠኛ ነኝ። ወደ ራሱ ተመልሶ ራሱን ሆኖ የምናይበት ጊዜ ያን ያክል ብዙ ርቀት አይኖረውም ማለት ነው። እና ዳኒ ይመች አቦ ይመቻ። ቲክቶኩ በሙሉ ቲክቶኩ ማለት ነው ዳኒ ጀግና ዳኒ ነው የሚሉት ማለት ነው።
ኧረ በስመ አብ በጣም በሚያስገርም ሁኔታ አስገርመህናል ማለት ነው። እና ከደስታዬ ብዛት ቤተሰቦችን ራሱ ሰላም አላልኩም። ሰላም ሰላም በያላችሁበት የሁሉ ክርስቶስ ፍቅር ለሁላችሁም ብዝት ይበልላችሁ እያልኩኝ ሀገራችንን ኢትዮጵያንም ሰላም ያምጣልን። ሰላም ወርዶ እኛም ስደተኞች ለሀገራችን ያብቃን። እምዬ ኦርቶዶክስ ደግሞ በየቦታው እንደምታውቁት ልጆቿ በየቦታው እየታረዱባት ነው። ፍትህ ብለን ሰሚ የለም። ነገር ግን ፈጣሪ እሱ ይቅር ይበለንና ሁሉም ነገር ሰላም ይውረድ እያልኩኝ በጣም ደስ ስላለኝ ደስታዬን እገልጽላችኋለሁ ማለት ነው። እና ሁላቸውም የሩታ ደጋፊዎች ለራሱ ካሁን በፊት ከሩታ ጋር ሆነው እነሱን አገር ለቃችሁ ውጡ ሲሉ የነበረው ልጅ ራሱ እሱን ተከትለው አንተ እንደዚህ እንዴት ታረጋለህ? ለምን ከዳኒ ጋር ተባብረህ አብርሃምን እንዲሄድ አደረክ እያሉት ነበረ ማለት ነው። ለምን ወደ ወዲህ ትላለህ እያሉት ነበረ። ይሄ ወደ ወዲህ ማለት ሳይሆን ህሌናዬ ነው፣ ለህሌናዬ ነው የምሰራው። እንደዚህ ሆኖ ሲያየው የመቻል አቅሙ የለኝም። ግዴታ ያደረገችሁትም የተደረገውን ሁሉ ማውጣትና መናገር መቻል አለብኝ። ሲሞት ዝም ብዬ ባየው ነገ ህሊናዬ ይጸጽተኛል። ስለዚህ ከጸጸት ለመዳን የተደረገበትን ሁሉ ለአብርሃም እናገራለሁ በሚል ሰዓት ለምን እያሉት ነው የሚገኙት ማለት ነው። ጓደኞቹ ለምን ትናንትና ለእሷ ሁነህ እንደዚህ ስትላል ነበር፣ ዛሬ እንዴት ለአብርሃም በሚሉት ሰዓት እነሱ ሁለቱ ነው እሱ አንዱን አሸነፋቸው ማለት ነው። መብቴ ነው። ምክንያቱም አብርሃም ጓደኛዬ ነው። በቃ እንደዚህ ሲሆን ማየት አልፈልግም። እና ትናንትና ግን አውቀህ ነበር እንዴ ከሩታ ጋር ይሁን እያልክ የነበረው ሲባል እና ከሩታ ጋር ይሁን እያልኩ የነበረው ታዲያ በጤናው እንደ ድሮ በሙሉ ጤንነቱ ነው እንጂ አሁን እንዳሻንጉሊት ብላ ሲባል የሚበላ ጠጣ፣ ሂድ፣ ተቀመጥ ሲባል የሚቀመጥ በሰው ቁጥሩ ሆኖ እንዳይንቀሳቀስ ምንም ነገር በራሱ እንዳያደርግ እንደ ህፃን ልጅ እንዳሻንጉሊት እየተጎተተ ነው እንዴ እሷ ጋራ ይሁን ያልኩት። እሷ ጋራ ይሁን ያልኩት እኮ በዚህ በመተት ባፍዝ ባደንግዝ እንደዚህ ደንዝዞ የሳሎን አሻንጉሊት ሆኖ ይቀመጥ ከቤት ታስሮ ማለቴ አይደለም። ነገር ግን እንዲሁ በጤናው እያለ ወዶና ፈቅዶ ከልጁ እናት ጋር ቢሆንና ልጁን ቢያሳድግ አልኩኝ እንጂ እንዴት ነው እንደዚህ ደንዝዞ ይቀመጥ ብዬ እንደ ማንኛውም ሰው የምገግመው? ለምን ሄድ ደረጋል ብሎ መልስ ሰጣቸው ማለት ነው። እንግዲህ እነሱ ሞቶ ስላላዩት ነው መሰለኝ እንጂ አሁን ያለበት ሁኔታ ከዛ አይተናነስም። የሚገርማችሁ በጣም ሁሉ አቅም ሁሉ ነው የከዳው ጅል። እውነት ትወና እየተወነ ከሆነም ይችላል። በአይናችን ያላየነውን ነገር መቼም 100% እርግጠኛ ነን ብለን መተት ነው የምንልበት 100% የምንተማመንበት ነገር አይደለም። ያው ግን ከምናየው አንጻር ተነስተን ነው ማለት ነው። ጭራሽ እንኳን ሲደግፉት እንደዚህ ሲነኩት ገና አለ አይደለ አጠገቡ ደርሰው እንኳን እንደ ህፃን ልጅ በቃ እንደ ህፃን ነው የሆነው። ዝም ብሎ ነካ ሲያደርጉት ይወድቃል ምናምን ነገር አቅም የሚባል የለውም። ድሮ ራሱ መኪና እየነዳ ራሱ ነገሮችን በራሱ ማድረግ የሚችል ሰው አሁን እንደዚህና እንደ ህፃን ልጅ ታዞና እንደ ህፃን ልጅ ሆኖ ነው ያለው ማለት ነው። አሁን እንኳን ሄርሚ ስታናግረው ምንድን ነው እያለ ያለው? እኔ ሄርሚን አይደለም ማምጣልኝ አልኩህ፣ እዛ ትጠብቀናለች ሩታ ብለህ ነው ያመጣኸኝ። የታለች ሩታ ብሎ ቃወጠው። በስመ አብ። እኔ ግን ሀብሉ እንዴት ተበጠሰለት። ቀጥታ ወደውኑ ምን ነበር የተፈጠረው ብሎ ተወሰነ ጊዜ ቁጭ ብሎ አስቦና ሰላስሎ ሄርሜን እቅፍ አድርጎ በቃ የት ነበርሽ ምን ነበረ ብሎ የሚጠይቃት ነበረ የመሰለኝ። እንደዛ እያደረገ አይደለም ያለው። ሰላም ስትለው እንኳ አቅፎ ሰላም አላላትም ማለት ነው። ቀፋት እንጂ ሄርሚ እኮ ናት የትናንትና ፍቅረኛ የነበረች። ትናንትና ውድህና ፈቅደ አፍቅርሃት ቀለበት ያደረግክላት ልጅ ናት። ስለዚህ ቀፋት እያለው ማቀፍ አልቻለም። ጭራሽ እየሳመችው ቆሞ ደንዝዞ ነው ዝም ያለው ማለት ነው። እና ወደ ራሱ የሚመለሰው እንዳልኳቸው ለራሱ ብዙ ጊዜያቶችን ወስዶ ጸበልም ተጸብሎ ገዳማት ገብቶ እንደዛ ነገር ካልሆነ እንደዚሁ ዝም ብሎ በቀላሉ የሚፈታ አይደለም ማለት ነው። ይሄ እንደሆነ እርግጠኛ ሰው የሆነበት ምክንያት
ያኔ ከ199% አምኗል ህዝቡ ማለት ነው። በቃ በአፍዛ ደንግዛው ነው እየተባለ ማለት ነው። እና ግን ነገ ወደ ራሱ ተመልሶ በእርግጠኝነት ሄርሜን ምን እንደተፈጠረ ሲናገረው ያለፈ ቪዲዮ እያየ ቀስ ቀስ እየተደረገ ነው ሲጀመር ወደ ራሱ እንድመልስ። አሁን እሷ በአንዴ ለምን አላስታወስከኝም ምን ነኝ እኮ ምናምን አለችው። እና ወንድምየውና ቦዚ ራሱ አሁን ምንም አትበይው፣ አሁን ዝም ብሎ ትንሽ ይረጋጋ፣ ወደ ራሱ ይመለስ። ከዛ እነዚህ አማካሪዎቹ ስለ ልቦና ማለት ነው እነሱ የሚያማክሩት ሰዎች ለእነሱም ጋራ ትንሽ ሂዶ ምን ብሎ ከዛ በኋላ ያለውን ነገር ቀስ እየተደረገ ሁሉም ነገር ቪዲዮ ስላለ ቪዲዮውን እያየ ያምናል ነው ያለቻት ማለት ነው። ምክንያቱም እንግዲህ የሰሩት ቪዲዮ አለ አይደለ፣ ቀለበት ሲያደርግላት ስለ ፍቅር አብሮ ሲያሳልፉ ምናምን ነገር ያን ነገር ቀስ ቀስ እያለ እያየ ወደ ራሱ እየተመለሰ ይሄዳል እንጂ በአንድ የሚሆን ነገር የለም። ተረጋጊ ያለቻት ማለት ነው። እና እኔ ቤትም እንሄዳለን እያለችው ነው። ወይኔ ያለ ደስታ ግን የሄርሚን ደስታ እና የቦዜን ደስታ የታችሁታል። ከምር በጣም ነው የተደሰቱት ማለት ነው። እንግዲህ ዳኒ መጥፎ ነው የሚመስለው አመለካከቱ። ባለፈውም ጀምረው ነበር የሆነ ድራማ እኔ እወድሻለሁ አይነት ነገር እሷን እያላት ነበረ እንዲተው አብርሃምን ማለት ነው። አብርሃምን እንዲተውና ሄርሜ የቺ ሩታ ተብዬዋ አብረው እንዲሆኑ እሱ ዳኒ እኔ እወድሻለሁ የማለት ነገር ነበረ። ለእሷ ጥሩ አመለካከት አልነበረውም ማለት ነው። አሁን ግን ሩታ ካደረገችበት ነገር አንጻር እያደረገች ያለችውን ነገር ስለሚያውቅ በቃ ሚስት የምትሆንህ አንድና አንድ ሄርሜ ናት። ሄርሜን እንደሆነና አብራችሁ ኑሩ። በዛ ላይ ደግሞ የማታስታውሰው ነገር የሆንከውስ ነገር ምንድን ነው? እስኪ ንገረን፣ ማወቅ እንፈልጋለን። ጭራሽ ላይንህ ነው የጠላሃት ሩታን እንትናን ሄርሜን ወይስ ደግሞ ምንድን ነው ነገር ብሎ በሚጠይቀው ሰዓት እኔ ምን ብያለሁኝ? አሁን እኔ የምፈልገው ሄርሜን እንትና ሩታና ልጅን ነው የምፈልገው እያለ ነው ማለት ነው። ከሷ ፊትም ሆኖ እንደዚህ ነው የሚሰጠው መልስ። ግን ዞሮ ይሄን ሳላረግ ነበረ ከሚባልና አሁን ድጋሜ እሷ አግኝታው ከጇ እንዳይገባ ጥንቃቄ በማድረግ እናንተ ያሰባችሁትን ነገር ሁሉ አድርጉ። በተለይ ዋናውና ዋናው ጸበሉ ሰዱት። ጸበል ለሁሉም ነገር መፍትሄ ስለሆነ መፍትሄ በጸበሉ ያገኛልና እባካችሁ ልንለምናችሁ ጸበሉ ሰዱት። ከጸበል በኋላ ስለ ልቦና አማካሪዎቹ ይደርሳሉ። ከዛ በኋላ እነሱ ትምህርት ይሰጡታልና ቀስ እያለ ወደ ራሱ እንዲመለስ ይሆናል። ስለዚህ በመጀመሪያ ከቻላችሁ ስውሯ ማርያም ብትወስዱት በጣም አሪፍ ነው። ምክንያቱም እዛ የሄደ ብዙ ሰው በጣም ትልቅ ከኤችአይቪ ሁሉ የተፈወሱ ሰዎች አሉ። አይናቸው የበራ ሰዎች አሉ። እርቃቸው ሳትሄዱን ራሱ የእህቴ ልጅ የደም ካንሰር አለበት ተብሎ ሕክምና አያድንህም ተብሎ ተስፋ ቆርጦ ማለት ነው ቀጠሮ ያልሄድም ብሎ ቀጠሮውን ትቶ ቀጥ ብሎ ወዴት ሄደ? ወደ ስውሯ ማርያም። ከስውሯ ማርያም ግን 1 ወር እንኳን ራሱ አልሞላውም። 2 ሳምንት ይሆን አይደለም፣ 2 ሳምንት ማለት 7 ቀን ብቻ ነው። 1 ሳምንት ነው የተጸበለው። ያ ካንሰር የትም እንዳለ አልታወቀም፣ ብን አለለት ማለት ነው። አሁን እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ይገኛል ማለት ነው። ስለዚህ እኔ ራሱ ገብቼ ኢትዮጵያ አንደኛ ሄዳለሁ ምለው እዛ ነውና እባካችሁ እዛ ውሰዱትና ወደ ጤናው ይመለስ። ከዛ ለሰው ልጅ ዋናና ዋናኛው ነገር ጤና ነው። ወደ ጤናው ከተመለሰ በኋላ የመረጠውን ይምረጥ ባይ ነኝ። በእርግጠኝነት ግን ሄርሜን ይመርጣል ብዬ አስባለሁኝ። ግን አሁንም በዚህ ባለበት ሁኔታ ላይ ያችርኩስ አይታችኋታል። ያኔ ቪዲዮ ላይ ያላቀረብኩትም እንጂ መጨረሻ ላይ በሩን ሊገነጥሉት ደርሰው ይሄ ኤፍሬም ተብዬውና ሩታ ረኩሷ ማለት ነው ቤቱን ቆርቆረው ላይ ገነጠሉት። በሩታ አቆራቆራቸው እና ሄዳ ስከፍታቸው ቦዚ እነሱ ናቸው ማለት ነው። እንዴት እያለች እንደገባች ሩታ ተብዬዋ እሳት ጎርሳ እሳት ለብሳለች። ያው ወንድሞቹ ስላሉ ወንድሙም እና ቦዚ ምቱ ስለሆነች እንጂ ጋፕ ያለችው ዘላ ብታንቃት ሁሉ ደስታዋ ነው ሄርሜን ማለት ነው።
አብረው ቁጭ ብለው ነው ያየችው። ቅይር ያለችው ማለት ነው በቃ። እና ደስ ነው ያለኝ እንደዛ ሆና ስላየኋት እኔ በጣም ደስ ብሎኛል ማለት ነው። ዛሬ እንደዚህ ብለሻል፣ ነገ ደግሞ ደም እንባ እንደምታለቅሽ እርግጠኛ ነኝ ማለት ነው። ወደ ራሱ የተመለሰ ሰዓት እንደዛ እኔ ወንድ ነኝ እኮ እችላለሁ፣ ሲጀመርም እችላለሁኝ። እኔ በመተት ነው እንደምችው መተታም በውኑማ እኮ ይሄ ነው። በፊት እኮ በውኑ እያለ እኔ እንዶ ሄርሜን እንኳ ባላገባ ከአንቺ ጋር መቼም የመኖሩ እቅዱ የለኝም እኮ ተብሎ ነገረሽ ራሱ። ግን አሁን ላይ በዚህ ነገር መተሽ አንቺ አሸነፍሽ ሳይሆን የሚባለው ምናምኑ ሰይጣኑ ነው ያሸነፈው እንጂ አንቺ አይደለሽም። እኔ እችላለሁኝ፣ እኔ ሲጀመር ጎበዝ ነኝ እያልሽ ራስሽን ባታሞግሽ ማለት ነው። አንቺ ሰይጣን፣ የሰይጣን ቆራጭ። ቤተሰቦችሽ ራሱ ተሰብስበው ስለ አንቺ ነው እያወሩ የነበረው ማለት ነው። እናትሽ ሳትቀር እዛ እህትሽ እናትሽ ስለ መተት ስለ ድግምትሽ ከየት አመጣችሁ? እኛ እኮ እንዲህ አይነት የለብንም እያሉ እያወሩብሽ ነው የነበረው ማለት ነው። ስለዚህ ከዚህ ኮተትሽ ተመልሰሽ ወደ ራስሽ የምትኖሪውን ኑሮ ብትኖሪና እሱን ኑሮውን እንዲኖር ብታዩ ሰው ተጋሎን የእናትና የአባት ገዳይ እንኳ ጋር እኮ ታርቆ ይኖራል ማለት ነው። በዚህ ልክ ልጁን ልትገዩ ነው እንዴ? ምነው ከሱ ውጭ ሌላ ህይወት የለም አልሽ? ተፋችሁና ኑሮውን ይኑር እባክሽን እላለሁ። እንለምንሽ፣ በቃ እንለምንሽ። ታዩ ሰብስክራይብ ላይክ እያደረጋችሁ እናንተ ማበረታቱኝ። እወዳችኋለሁ።